የሆነ ሱቅ እንከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ። ነገው መልቂያማ ሰላቱን ወስድበታለሁ፣ ጾሙን ወስድበታለሁ። ትልቅ ቤት እያለው እዚህ ጋር 3 ክፍል ሊጨምር ይላል። ለምን ይመስላችሁ? ቀልቡ ተቦነ ጃውን 10 ክፍል ያለው ሰውዬ ድንገት ረካቴ ተሰግዶበትም አያውቅም። ብንቆንነው ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበት። ይሄ ነው ዱንያ። አንድ መስጊድ ብትመጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ብስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. እንግዲህ በመጀመሪያ አላህ Subhanahu Wa Ta'ala በነፃ